ሁለት አይነት ሴቶች አሉ። የመጀመሪያዋ ህይወትን ቆርጥማ ይበላች በየመሽታ ቤቱና በየጭፈራ ቤቱ የማጠፋ እሷን ያልቀመሰ የወንድ ዘር የሌለ እድሜዋን በዝሙትና በጭፈራ የጨረሰች ናት። ይቺ ሴት ትክክለኛው ሰዓት ደርሷል ብላ ስታስብ በአንድ ቀን ጻድቅ ትሆናለች። ከዛም አሪፍ ቦታ ነው ብላ የምታስበው አንድ ወንድ ጋር ትሄዳለች። ካለፈ ህይወቷ ወንድ ልጅ እንዴት ፍቅር ማስያዝ እንዳለባት ጠንቅቃ ስለምታውቅ በቀላሉ ታጠምደዋለች። ያለፈ ታሪኳን ስለማያውቅ ያገባታል። ለሷም ለቤተሰቧም የተሻለ ህይወት ይሰጣል። ይሄ ማለት ግን ሁሉም ጨፋሪ ሴቶች እንደዚች ዋይዝ ናቸው ማለት አይደለም። አባት የሌለው ልጅ የሚያሳድጉ ብዙ ሴቶች አውቃሉ። እኔን የምታሳዝነኝ የምትገርመኝም ሁለተኛዋ ሴት ናት። ሁለተኛዋ ሴት ደግሞ ጨዋ ቤተሰብ ያሳደጋት ናት። አንድም ቀን ክፉ ነገር አድርጋም አይታም አታውቅም። አስተዳደጓ የዋህና ሰው አክባሪ አድርጓታል። የሚገርመኝ እዚህ ጋር ነው። ይቺን ሴት የሚያገኘት አንድ የመንደር ወጠጤ ነው። ምኑንም ስለማታውቀው በዚህም በዛም ብሎ ፍቅር ያስይዛታል። ለዚያውም የጅል ፍቅር። አስወልዷት ይጠፋል። እድለኛ ከሆነች ያገባታል። ካገባትም በኋላ ግን የባሪያ ህይወት ነው የሚሰጣት። እዛ ነው ይሄ ዓለም ለልበ ንጹህና ለየዋሆች አይሆንም የሚባለው። እናም አንድ ነገር ተማሪ፣ እዚህ ዓለም ላይ ያለ የዋህነት ብልህነት ካልታከለበት ከሞኝነት የከፋ ነው። ለዛም ነው መጽሐፉ እንደ እርግብ የዋህ እንደ እባብ ደግሞ ብልጥ ሁኑ ያለው።